ሰዎች ምርጫ ሰኞ ነው እና አትመርጡ ወጣችሁ። ምርጫው የሚሆነው ግንቦት 24 ነው። የምርጫ ሰዓቱ የሚሆነው ከጧቱ 12 ሰዓት ይጀምራል እስከ ምሽቱ 12 ሰዓት ድረስ ይሆናል እና በእለቱ ምን ያስፈልጋል፣ እንዴት ነው የምንመርጠው፣ አጠቃላይ ሂደቱ ምንድነው ብላችሁ ተጠይቁ ለነበራችሁ ሰዎች ልንገራችሁ። የመጀመሪያው ምንድነው በወረቀት ላይ መተመዘገባችሁ ያው ማንነታችሁን የሚገልጽ መታወቂያ ይዛችሁ ትሄዳላችሁ። ከዛ ደግሞ የመራጭነት ካርዳችሁን ይዛችሁ ትገኛላችሁ። ከዛ በተጨማሪ ዲጂታል የተመዘገቡ ሰዎች አሉ። እነሱ ከሆናችሁ ደግሞ በስልካችሁ የተላከላችሁን ካርድ በስልካችሁ ወይም ደግሞ በወረቀት አሳትማችሁ ማቅረብ አለባችሁ። ከዛ በተጨማሪ ደግሞ የመራጭነት መለያ ቁጥር ወይም ደግሞ ቪአይዲ የሚባል አለ። እሱን ይዛችሁ ትቀርባላችሁ። ከዛ ሙሉ ስማችሁ መናገር አለባችሁ። ከዛ ለመምረጥ ስትፈልጉ የተለያዩ ፖለቲካ ፓርቲዎችና በግል የሚወዳደሩ እጩ ተወዳዳሪዎች አሉ። ከዛ በኋላ የነሱ ስም አለ፣ የመወዳደሪያ ምልክት አለ። ከዛ በኋላ ፎቶአቸውም አለ። ያንን የምታገኙበት ሁለት የድምጽ መስጫ ወረቀቶች ትቀበላላችሁ። ከዛ ያው ከምትመርጡት ሰው አጠገብ ወይ ጣት አሻራችሁ ብቻ ግን በደንብ ትክክለኛ እንደመረጣችሁት የሚያሳይ በግልጽ የሚያሳይ ምልክት አድርጋላችሁ። ይህንን ሳረጉ ሰው ማየት የለበትም። ከዛም በኋላ በመጨረሻ በታሸገ የድምጽ መስጫ ሳጥን ውስጥ ድምጻችሁን ትከታላችሁ ማለት። በጣም ቀላል ፕሮሰስ ነው። ስለዚህ ወጣቶች ሞስት ፕሮባብሊ አብዛኞቻችሁ በተለይ እኔ ፎሎወርስ ከሆናችሁ የመጀመሪያ ምርጫችሁ ሊሆን ይችላል። ስለዚህ ይህንን ቪዲዮ የመጀመሪያ ምርጫው ለሚሆነው ጓደኞቻችሁ ላኩላችሁ። እኔ ሁለተኛ ምርጫዬ ነው ይሄንኛው። የዛን ጊዜ 2013 እዚህ የሚላችሁ ከሆነ 1 ዓመት ተገፍቷል ነበር። 18 ዓመት የመጀመሪያ ምርጫ እሱ ነበር። አሁን ይሄ ሁለተኛ ምርጫ ነው። ብቻ ሰዎች ውጡና ምረጡ። ያው ድምጻችሁ ማተር ያደርጋል። ስለዚህ ሁላችሁም ወጣችሁ መምረጥ እንዳትረሱ።